አድርገው ነበረ ግን ደግሞ እንዳሰባቸውም አልተሳካላቸውም ማለት ነው ቤተሰቦቼ እና እያንዳንዱ ነገር ማወቅ ስላለባችሁ ዛሬ ለሁላችሁም መናገር ፈልጋለሁኝና ይሄንን ነገር ማን እንደነገረኝ ከራሱ ከዳኒ ጓደኛ ከቅርብ ከሚባለው ጓደኛ አብሮት ይኖር ከነበረ ሰው ዛሬ ሁሉንም እውነት በደንብ አድርጋችሁ የምትሰሙ ይሆናልና እስከዛሬም ድረስ ያልተናገርኩበት ምክንያት እኔ አሁን ስለሰው ሚዲያ ላይ ወጥቼ መናገርን ምናምን ብዙ ጊዜ ለእናንተ እውነታውን ለመናገር የተገደድኩ ዳኒ ሩታ እኔ ላይ ምን አስበው እንደነበረ በዚህ ሳምንት ይቅርታ የጠየቁበት ምክንያት ምን እንደነበረ እያንዳንዱ ነገር ከኔ ሳይሆን ከሌላ ሰው ከዳኒ ከራሱ ከቅርብ ሰው የማሰማችሁ ነው ማለት ነው የሚሆነው። ይሄንን ቪዲዮ እስከመጨረሻው ካያችሁት ሁሉንም ነገር ታውቃላችሁ ብዬ አስባለሁኝ። እኔ ለእናንተ እውነታውን ለመናገር የተገደድኩት ማለት ነውና ዳኒ ሜሮን ሩታ እኔ ላይ ምን አስበው እንደነበረ በዚህ ሳምንት ይቅርታ የጠየቁበት ምክንያት አልፈልግም። ከዛም በላይ ደግሞ ከማንም በላይ እናቱ ታስፈልገዋለች። ልክ ናችሁ። ግን ደግሞ ምክንያቱም እኔ እንደ ጓደኛቸው አድርገው ስለሚያዩ ፊት ለፊት ያወራሉ ገብቷል። እነሱንም ላለመስጠት ብዬ በጣም ብዙ ነገሮችን ያወቅኩ ይጎዳሉ የማይባሉ ነገሮችን በራሴ ይዤ ትቼዋቸዋለሁ። ነገር ግን ከሆነ ሰዓት በኋላ አንዳንዴ ከሰው ባህሪ ወጣ ያለ ሀሳብም ያስባሉ። በጣም ስፔሻሊ ዳኒና ሜሮን በጣም ለየት ያለ ባህሪ በጣም የሚያወሩት ወሬ አንዳንዴ ራሱ እንዴ ምንድነው በዚህ ልክ ነው አብርሃም ምን አድርጓቸው ነው ብዬ እኔ አንተ በጣም ሌላ ሰው ነበር የምትመስለኝ ገብቷል። ይሄ ነው በቃ ምን አድርገውት ነው በዚህ ልክ እንደዚህ የሚቀምሩበት ምናምን እላለሁ። እና በጣም የሚያወሩት ነገር በጣም ይለያል። ሁሉንም ነገር ቅምርምር አድርገው በቃ የሆነ እኔ እንጃ ሰው በራሱ ምናምንና ያስማቀሃለሁ እኮ ግን በዚህ ልክ የሆነ ብቻ እኔም ሰው ነኝ የራሴን እንትን ወስኛለሁ ገብቷል። አብርሃም ተናገር ያሳደግን ጓደኛሞች ነን። ግን ከጓደኝነትም ወጣ ብሎ ሌላ ነገር ሲያደርግ አሁን ጭራሽ አንተ የልጅ አባት ነህ በቃ የሚያወሩት ነገር ያስጠላል። እንግዲህ ውዶቼ እንደሰማችሁ አብርሽ እንግዲህ እኔ በነገራችን ላይ የዳኒ ቅርብ የሆነ ሰው ነው ነገረኝ ሲል ይሄ ልጅ ተጠራጥሬ ነበረና እንግዲህ ሁሉም ተናግሯል። እንግዲህ አላቅም ብዙ ነገር ነው ያወራና ስለ ልጁ ማንስቷል። ልጁ አንድ ሳምንት ነው ማስቀምጦ ከዛ ውጪ ግን እመልሳለሁ የእናንተን ኮሜንት አይቻለሁ ሲል ነበርና ምንድነው አንተ ላይ ግን ማለት በኢትዮጵያ ምድር ምንድነው አንተ ላይ የሚደረገው ነው ያልገባኝ ነገር እኮ ይሄ ነው። ምንድነው አቅዶ መቼም አርዱክም መቼም አግዱክም መቼም የሚዲያ ሰው ነው ምናምን ኬሱን የሚዲያ ሰው ያውቃል አይደለ? ከዛ ውጪ ግን አንተ ምን ብታረግ ነው አንተ ላይ መጥፎ ነገር የሚያስቡት? እና ሩታ እና ዳኒ በነገራችን ላይ አስተሳሰቡ ያስጠላል። እኔ ጨካኝ ሰው ነው የሚመስለኝና ለማንኛውም እንደሰማችሁ ነው እና አውጥቷል ማለት ነው።